ሰላም ጤና ይስጥልን። የጨቅላ ህፃናት የሰውነት ቢጫ መሆን ምንድን ነው? የሰውነት ቢጫ መሆን ወይም ደግሞ ኒዮናታል ጃውንዲስ ብለን የምንጠራው የጨቅላ ህፃናት በሽታ ብዙ ጊዜ የሚከሰተው በሰውነት ውስጥ በሚጠራቀም ቢሊሩቢን በሚባል ኬሚካል ምክንያት ነው። ይህ ኬሚካል ጨቅላ ህፃናት ላይ በብዙ ምክንያት በብዛት ይመረታል። ስለዚህ ይህ ኬሚካል ከሰውነት በሰገራ ወይም በሽንት ካልወጣ ህፃኑ ላይ ጉዳት ያደርሳል ማለት ነው። የሚያደርሰው ጉዳት የማይታከም ከሆነና በከፍተኛ ሁኔታ ከጨመረ ወደ አይምሮ በመግባት አይምሮ ላይ ጉዳት ያደርሳል። ከዛ የልጁ እድገት ይጎዳል ማለት። ስለዚህ ጨቅላ ህጻናት ላይ ቢጫ የመሆን ምልክት ካየን በትኩረት ልናይና በትኩረት አይተን ልናሳክም የሚገባ ጉዳይ ነው። መንስኤው ምንድነው ብለን ብንመለከት በብዛት የእናትና የልጅ ደም አይነት አለመመሳሰል። ይሄውም የእናት የደም አይነት ኦ ሲሆንና የልጅ የደም አይነት ከኦ ውጭ ወይም ኤ ወይም ቢ ወይም ደግሞ ኤቢ ሲሆን ቢጫ የመሆን እድሉ ከፍ ያለ ነው። ሁለተኛው ደግሞ በጣም በከፍተኛ ሁኔታ የሚጎዳ አርኤች ልዩነት ወይም ደግሞ አርኤች ኢንኮምፓቲቢሊቲ የምንል ኤ ፖዚቲቭ፣ ኤ ኔጌቲቭ፣ ቢ ፖዚቲቭ፣ ቢ ኔጌቲቭ ብለን የምንጠራው የደም አይነት የእናት ኔጌቲቭ ሆኖ የልጅ ፖዚቲቭ ከሆነ በእናትየዋ ሰውነት ውስጥ የሚመረተው አንቲቦዲ የህፃኑን የደም አይነት ስለሚያጠቃው በብዛት የህፃኑ የደም አይነት በዚህ ስለሚሞቱ ይሄ ቢሊሩቢን በብዛት ይመረታል። ከዚህ የተነሳ ሰውነቱ ቢጫ ይሆናል ማለት ነው። ስለዚህ እናት የደም አይነቷ ኔጌቲቭ ከሆነ የልጇን የደም አይነት ማወቅና ከዛ በኋላ ደግሞ ማሳከም ያስፈልጋል። እናትን የምትወስደው መድኃኒት በማህፀንና ጽንስ ስፔሻሊስቶች የሚደረጉ ክትትልና መድኃኒቶች ስላሉ እሱንም አውቁ ክትትል ማድረግ አስፈላጊ ነው ማለት። ሌላው ኢንፌክሽኖች ናቸው። የተለያዩ ኢንፌክሽኖች በተለይ ጨቅላ ህጻናት ላይ ኢንፌክሽን ኮመን ነው። ኢንፌክሽን ሲከሰት ይሄ ኬሚካል የማምረት እድል ስለሚጨምር ይሄኛውም ቢጫ የማድረግ እድል ያመጣል ማለት ነው። ሌላ ሰገራ ቶሎ የማይወጣ ከሆነ ወይም ደግሞ የአንጀት መታጠፍ እና ሰገራ የማይወጣ ከሆነ ጡት ቶሎ የማይጠቡ ከሆነ በዚህ ምክንያት ቶሎ ከሰውነታቸው ስለማይወጣ ወደኋላ ተመልሶ ደም ውስጥ በመግባት ሰውነታቸውን ቢጫ ያደርጋቸዋል። ሌላ ከዚህ በተጨማሪ የጡት ወተትም አንዳንድ ጊዜ አንዳንድ እናቶች ውስጥ የሚገኝ የጡት ወተት ኢንዛይም በሰገራ መውጣት የሚገባውን ወደኋላ በመመለስ የጨቅላ ህፃናት ላይ ቢጫ የመሆን ነገሮችን ሊያመጣባቸው ይችላል ማለት ነው። ከዚህ በተጨማሪ ሌሎችም ብዙ ምክንያቶች አሉ። ነገር ግን ዋናው ነገር ቢጫ ሲሆኑ እሱን ለይቶ ቶሎ ወደ ሕክምና መውሰድ ነው። ብዙ ጊዜ ቢጫ ሲሆን መጀመሪያ አይን ላይ ይታያል፣ ከዛ በኋላ ፊት ላይ ይታያል፣ ከዛ ደረት ላይ ይታያል። ወደ እምብርት አካባቢ በሚደርስበት ጊዜ 15 ወይም ደግሞ 15 በላይ አካባቢ ይሆናል ማለት ነው። ስለዚህ ወደ እግር አካባቢ ሲደርስ ወደ 20 ሚሊግራም ፐር ዴሲሊትር ይሆናል ማለት ነው። ስለዚህ ከላይ ወደ ታች ሲሄድ መጠኑ በዛው ልክ እየጨመረ ይሄዳል። ከ20 በላይ ከሆነ በተለይ ከፍተኛ ይባላል። ወደ አይምሮ የሚገባበት እድል ከፍተኛ እድል አለው። ከዛ በተጨማሪ ደግሞ ህክምናውን በዛው ልክ እስከ ደም መቀየር ድረስ ሊደርስ ይችላል ማለት ነው። የመጀመሪያ ህክምና ጨረር ህክምና የምንለው ወይም ደግሞ ፎቶቴራፒ ማለት ነው። ፎቶቴራፒ ስር ህፃኑን በማስቀመጥ ይሄ ቢጫ የሚያደርገውን ከሰውነት እንዲወጣ ወይም ደግሞ ወደሚወጣው አይነት ፎቶቴራፒ ስለሚቀይረው ፎቶቴራፒን መጠቀም ያስፈልጋል ማለት ነው። እዚህ ነጭ ሳር ሆስፒታል ላይ የምናገኘው ፎቶቴራፒ ከሌሎቹ ፎቶቴራፒዎች ለየት ያለ ኢንተንሲቲውን መጨመርና መቀነስ የምንችል ቢሊሩቢኑ ብዛት አይተን ኢንተንሲቭ የምናደርግና እንዲሁም ደግሞ ቀለል ያለም ከሆነ በዛው ልክ የምንሰጥ ለየት ያለ በጣም ኢፊሽንት የሆነ ፎቶቴራፒ አለ። እንድትጠቀሙ እንጋብዛለን። አመሰግናለሁ።